ሰላም እንዴት ናችሁ? አዶቢ ፕሪሚየር ፕሮ ላይ እንዴት ሰብታይትል ብለር ቴክስት ኢፌክት ማስገባት እንደምንችል እንመለከታለን በቀጣይ። በመጀመሪያ ደረጃ ያላችሁን ፕሪሚየር ፕሮ የተለየ ቨርዥን ሊሆን ይችላል ሰምቲንግ ትከፍቱታላችሁ። ከከፍታችሁ በኋላ ፕሮጀክት ኔም እዚህ ጋር ታስገባላችሁ። ፕሮጀክት ኔሙን ካስገባችሁ በኋላ ያው እንደ እናንተ ሊለያይ ይችላል። የፈለጋችሁት ስም እዚህ ጋር ቴክስት መጻፍ ትችላላችሁ። ከጻፋችሁ በኋላ ኦኬ ብለን ከፍተዋለን ማለት ነው። ከዛ የምትፈልጉት የሆነ ፕሮጀክት ይኖራል። ከዛ ለምሳሌ ዩኒቨርሲቲው ልስራና ይሄኛውን ወደ ፕሮጀክት ታብ ያስገባለሁኝ። ካስገባኝ በኋላ ወደ ታይምላይኔ ድራግ ኤንድ ድሮፕ አድርገዋለሁ ማለት ነው። በሚመቻችሁ ስክሪን አጀስት አድርጉት። ለኔ 50% ላይ ይሁንና በመቀጠል ቴክስት እንጽፋለን። ለምሳሌ እኔ ሻዶ ልበለውና ከዛ አላይን አድርገዋለሁ ቱ ዘ ሴንተር ቨርቲካል ሆሪዞንታሊም አላይን አድርገዋለሁ። ፎንት እኔም ከፈለጋችሁ በፈለጋችሁ አጀስት ማድረግ ትችላላችሁ። ያው እንደምርጫችሁ ችግር የለውም። ዌይቱንም በምትፈልጉት መልኩ ማስተካከል ትችላላችሁ። ካስተካከለን በኋላ አላይን እናደርገዋለን። ቱ ሆሪዞንታሊ ቨርቲካሊ አላይን ካደረግነው በኋላ ኢፌክት ላይ በመሄድ ድሮፕ ሻዶ ብለን እንጽፋለን። የምትመለከቱት አግኝቶልናል። ከሱ ላይ ድራግ ኤንድ ድሮፕ ወደ ታምላናችን ቴክስቱ ላይ እናደርጋለን። በመቀጠልም እንደዛ ካደረግን በኋላ እዚህ ኢፌክት ኮንትሮል የሚለውን ነካና ኢፌክት ኮንትሮል ላይ ድሮፕ ሻዶ የሚለው አለ። እሱን እናደርገዋለን። እሱን ከከፈትነው በኋላ በምትመለከቱት መልኩ ሶፍትነሱን የተወሰነ ፐርሰንት እንጨምረዋለን። እዚህ ጋር እኔ 100 አድርገው ቀለሙን በምትመለከቱት ቀለሙን ወደ ነጭ እናደርገዋለን ማለት ነው። ከዛ ኮንትሮል ሲ ኮንትሮል ቪ እናደርገውና ድሮፕ ሻዶውን ኮፒ እናደርገዋለን ማለት ነው። ወይ በሌላ ቋንቋ ኮፒ እንደማለት ነው። ኮፒ ካደረግነው በኋላ የዚህኛውንም ቀለሙን ወደ ነጭ እንቀይረዋለን። ከቀየረን በኋላ ሶፍትነሱን ወደ እሱንም እንጨምረዋለን። በተመሳሳይ መልኩ እዛ እናደርገዋለን። ከዚህ ማጠር ግን ኮፒ እያደረግን ድሮፕ ሻዶውን አትሊስት 1/4 ነው ግን አድርጋለን በቀላሉ ማለት ነው። ከዛ ሶስተኛውን እዚህ ጋር 200 ነው አድርገዋለን። ካደረግነው በኋላ በምትመለከቱት መልኩ የተወሰነ ኢፌክት አምጥቶልናል። ኢፌክት ላይ እንሄድና ቲን የሚል ብለን እንጽፋለን። ከዛ እሱን ቴክስታችን ላይ ድራግ ኤንድ ድሮፕ እናደርገዋለን። ከዛ ይሄን ከለሩን በምትፈልጉት መልኩ ወደምትፈልጉት ቀለም መቀየር ይቻላል ማለት ነው።